ሰላም ሰላም ውድና የተከበራችሁ የሀበሻ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላም ፍቅር ለእናንተ ይሁንልኝ። ቤተሰቦች ለቤቴ አዲስ የሆናችሁ የደወል ምልክቷን እየተጫናችሁ ቤተሰብ መሆናችሁን እንዳትረሱ። ቪዲዮውን ሲጀምሩ ላይክ እያደረጋችሁ ማለት ነው። እንግዲህ የበዓል የቀረጽኩት ቪዲዮ ነው፣ ለመልቀቅ ስላልተመቸኝ ነው። ቤተሰቦቼ በዓልን እንዴት አሳለፍሽው እንዴት ነበር ብላችሁ ለምትጠይቁኝ ጓደኞቼ እንግዲህ ስደት ላይ በዓል ከቤተሰብ ያው ወጣም ብለን ስለሆነ ብዙም አይመችም። ግን የሚገርማችሁ ነገር ሁሌ በአመት በዓል አንድ ቀን ገጥሞኝ አያውቅም። ኢጃዛ ቤት ሁኜ አላውቅምና በስራ ነበር ማሳልፈው። ዘንድሮ ግን እንግዲህ ያው ለበዓልም አልደረስኩም እንጂ ወደ ቤተሰብ ወደ እናት ሀገሬ ኢትዮጵያ እገባለሁ ብዬ ፕሮሰስ ላይ ሁኜ ኢጃዛ ቤት ነበርኩ ማለት ነው። እንግዲህ በዚህ መልኩ በዓልን እያሳለፍኩ እገኛለሁኝ። ምንም ብቻዬን ብሆን ግን ራሴን ለማስደሰት ቡና እያቀራረብኩኝ እንግዲህ ዳቦም ደፋፍቻለሁ። ዳቦ ደፍቼ ፈንድሻ እንግዲህ ሻማዬን ለኳኩሼ ራሴን ለማስደሰት ሞክሬያለሁ ማለት ነው። ቤተሰቦቼ ሁላችንም ግን ፈጣሪ አምላክ ብሎ በሰላም በጤና በፍቅር ሀገራችንን ገብተን ቤተሰቦቻችን ጋራ በዓልን የምናከብር ያድርገን እንጂ እውነት ለመናገር ከሁሉ በጣም የሚከብደው ቻሌንጅ የሚሆንብኝ ለኔ በዓል ሲመጣ የበዓሉን ስሜት መቆጣጠር በጣም ነው የሚከብደኝና የሁላችንም ነው ብዬ ተስፋ አደርጋለሁ። ስደት ውስጥ የምንገኝ ሙስሊም እህቶችም የአረፋ በዓል የኢድ በዓል የተለያዩ በዓሎች ሲመጡ ክርስቲያኖችም እንደዚህ የተለያዩ በጣም ብዙ አመት በዓሎች አሉና እነሱ አመት በዓሎች ሲመጡ በጣም የሚፈጥረው ስሜት ከባድ ነው እውነት ለመናገር እና እንግዲህ የዘንድሮን ፋሲካ በዚህ መልኩ አክብሬያለሁኝ። እግዚአብሔር የተመሰገነ ይሁን ማለት ነው። እና ቤተሰቦቼ ቪዲዮዬን ላይክ እያደረጋችሁ ሀሳብ አስተያየት ካላችሁም ኮሜንት ስር ጻፉልኝ፣ እመልሳለሁ ማለት ነው። እና እናንተም በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ጓደኞቼ፣ የስደት እህቶቼ፣ የመዳም ቅመሞች ማለት ነው እወዳችኋለሁ። የኔ ብርታቶች በእናንተ ነው እዚህ የደረስኩትኝ። በጣም ነው ማመሰግን፣ ከልብ አመሰግናለሁኝ። ለኛ ለራሳችሁ ሳትኖሩ ለሰው የምትኖሩ ውድ እህቶች የመዳም ቅመሞች በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ በድጋሚ ማለት ነው። እንግዲህ የበዓሉን ድባቤን አሳየቻችኋለሁ። እንደምትወዱትም ተስፋ አደርጋለሁኝ። እና ቤተሰቦቼ አሁንም አበረታቱኝ ማለት ነው። ጥሩ አስተማሪ የሆኑ ነገሮችን የእናንተ ማደርስበት ይሆናል ቻናሉን እና ወዳችኋለሁኝ። ደህና ሁኑልኝ ማለት ነው። በአዲስ ቪዲዮ እስከምንገናኝ ባይ